ያችሁ ብዙ ስለሆኑ ጥያቄዎች ዋና ዋናዎቹን ብቻ ነው እኔ አሁን መመልሰው። ነገ እንዳሉት መርሃ ግብር መሪው የሚመለስ ይሆናል ማለት ነው። አንደኛ ጥያቄ ክርስቶስ መምጫው እንደደረሰ ብዙ ምልክቶች አሉ። መምጫው ደርሷልን ይላል። ማን የጠየቀው ነው? ይሄን የጨነቀው ቴሌግራም ያናወዘው ሰው የጠየቀው ነው አለ አይደለ? የምናምን ምልክት የመደምሰሻው ምናምን ዮሐንስ 20 ምናምን ምን ያለው ነው? ስለዚህ ስለ ትንቢትና ስለ ተናጋሪዎች 5 ጉዳይ ላወራችሁ። ስንት ጉዳይ? ሰው በ5 ነገር ነብይ መሆን ይችላል። በስንት? አንደኛ ሰው መተንበይ፣ ያው የሚያናውዙን ስለሆነ ነው እንድታውቁት ተንኮሉን። ሰው በ5 ነገር ነብይ መሆን ይችላል። አንደኛ መንፈስ ቅዱስ ያድርበት ነብይ መሆን ይችላል። ዛሬ የሚናገሩን እንድትለኩ ነው። ይሄን አልተነትነውም። እንደ ኢሳይያስ፣ እንደ ኤርምያስ፣ እንደ ዳንኤል ያሉት ናቸው። ሁለተኛ ሰው ነብይ መሆን የሚችለው በመረጃ ነው። አሁን የቴሌግራም ነቢያቶች የመረጃ ነቢያት ናቸው። ሰምታችኋል? ቀደም ብሎ መረጃውን አውቆ በቃ እንዲህ ሊሆን ነው እንዲደረግ ነው ማለት ነው። በመረጃ ነቢያት እንዳንደነግጥ። ሶስተኛዎች ነቢያት የትንተና ነቢያት ናቸው። ጉዳዩን ተንትነው ነብይ ይሆናሉ። አራተኛው ነቢያቶች የጥንቆላ ነቢያት ናቸው። አምስተኛ ነቢያቶች ደግሞ የፈቃድ መቃወስ ነቢያት ናቸው። አራቱ ባሪያት ሲቃወሱባቸው ነቢያት የሚሆኑ ናቸው። በእኛ ዘመን ያሉ ነቢያት የምን ነቢያት ናቸው? ወይ የመረጃ ናቸው፣ ወይ የጥንቆለና ናቸው፣ ወይ ባህር የተቃወሰባቸው ናቸው፣ ወይ የትንተና ናቸው። ከዚህ ውጭ ነቢያት የሉም። አሁን ይህ ማለት ቅዱሳን አበው መንፈስ ቅዱስ አያድርባቸው ማለት አይደለም። የበለጠውን ለመናገር ነው። ስለዚህ ክርስቶስ ይመጣል አይመጣም ብለን ክርክር የለንም። ይመጣልና መቼ ነው የሚመጣው አናውቀውም። እሱም ያለው እመጣለሁ አለን እንጂ ቀን አልነገረንም። ስለዚህ ቀኑን ራሱ ባለቤቱ አይታወቅም ካለን እነማን አወቁትና ነገሩን? ወንጌል ይሻላል ወይስ እነሱ ይበልጣሉ? ይሄንን አነጻጽረን እንወቅ። ያለ ክርስቶስ እምነት ኢየሱስ ክርስቶስን ከተቀበሉ ድህነት አለ ወይ የሚል ነው። ያለ ኦርቶዶክስ እምነት ኢየሱስ ክርስቶስን ከተቀበሉ ድህነት አለ ወይ? አስቡት፣ ጥያቄውን እዩት። ያለ ኦርቶዶክስ ማለት እኮ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ኦርቶዶክስ ነው። ኦርቶዶክስ ማለት ርቱ ሃይማኖት የተቃና ርቱ አመለካከት ነው። ርቱ አመለካከት ሃይማኖት አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ያ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ያው ራሱ እኮ ነው። ስለዚህ ኦርቶዶክስ እምነት ምንለው ተቋም ከሆነ ተቋም አይደለችም። ቤተክርስቲያን ከተቋም በላይ ናት። ቤተክርስቲያን መጽሐፍ ቅዱስ ያልሰራት፣ መጽሐፍ ቅዱስን ምሰራ፣ ቀኖናው የማይገድባት፣ ቀኖናውን የምታዋጣ፣ ዕውቀት የማይገታት፣ የዕውቀት ሁሉ በላይ ወሳኝ ናት። ከቤተክርስቲያን በታች ነው ሁሉ። ያች ቤተክርስቲያን ደግሞ ክርስቶስ ራስ የሆናት ርሷ ሐዋስ የሆነች ናት። የቅዱሳን ህብረት ናት። በዚያች ህብረት ውስጥ ነው ድነት ያለው። በኢየሱስ ክርስቶስ አምኖ ድነት አለ ወይ? በማመን ብቻ ድነት የለም። ድነት የሚከናወነው በ4 ጉዳዮች ነው። አንደኛው ሃይማኖት ነው። ሃይማኖት ብቻ አያድንም፣ አጋንንትም ያምናሉ። አምኖ መጠመቅ ነው፣ ልጅነትን ማግኘት ነው። ሁለተኛው ተጠምቆ ደግሞ ቅባሜሮን መታተም ነው። ሶስተኛው ከቅባሜሮን መታተም ቀጥሎ በስጋው ደግሞ መክበር ነው። ከዚህ በኋላ ወጥቶ ወርዶ እንደ ክርስቶስ አምሳል በጎ ስራ መስራት ነው። በእነዚህ ውስጥ ነው ድነትን የሚያገኘው። ይሄም ቢሆን ዳነ ብለን ምንጠራው እንደው አንድ ምሳሌ ላውራችሁ በጣም ከተነሳ ዘንድ። እኛ ድነናል አልዳንም? ድነናል አልዳንም? መልሱልኝ በደንብ። እርግጠኛ ናችሁ? ድነናል አልዳንም? እሺ፣ ለዳነ ሰው ጉባኤ መምጣት፣ ቤተክርስቲያን መስራት፣ መመላለስ፣ መጾም ያስፈልገዋል? እሺ፣ ድነናል አልዳንም? ለዳነ ሰው ቤተክርስቲያን መመላለስ፣ መጾም፣ መማር ያስፈልገዋል? እንዴት? አልዳነማ። ያልኋችሁ ግልጽ ነው። ድነናል አልዳንም? ከዳነ ጾሙ ሲሉን፣ ጸልዩ ሲሉን፣ አስቀድሱ ሲሉን፣ ንስሐ ግቡ ሲሉን ድነታችን አልተቃወሙንም ወይ? እሺ፣ ለምን? እኛ ምን ላይ ነው ያለነው? ያመነ የተጠመቀ ምን ይላል? ዳነ ወይስ ይድናል? ይድናል። መቼ? ቢዘልቀው
እሺ ልጨምራችሁ። እኔ ቅዱስ ነኝና ቅዱሳን ናችሁ ነው ሁኑ። መቼ ብንዘልቀው እኔ ቅዱስ ነኝና ቅዱሳን ናችሁ ይላል። ምንድነው የሚለው ታዲያ? ቅዱሳን ሁኑ መቼ? በጌታችን በኢየሱስ ክርስቶስ ያመኑ ይጸድቃሉ ይላል። ጸደቁ አለ። ይጸድቃሉ መቼ? ቢዘልቁት። እኛ ሂደት ነው ማለት ነው። እኛ ማለት አጭር ምሳሌ ልንገራችሁ። እስራኤል ግብጽ ነበሩ። ከግብጽ ወጡ፣ ውሃው ተከፈለ። ከዚያም ከተሻገሩ በኋላ መና ወረደ፣ በሉ። ውሃ ፈለቀ፣ ጠጡ። ደመና ተጋረዱ። እንዲህ ሆነው እያለ ጉዞ ላይ ናቸው። ጉዞ እያሉ ከነዓን ገቡ አይባልም። መና እንደ ስጋው፣ ውሃ እንደ ጥምቀት፣ ደመና እንደ ልጅነት፣ ባህር ኤርትራ ከሲኦል እንደ መሻገር ነው። ጉዞ ላይ አለን። መድረስ አለመድረስ የእያንዳንዳችን ድርሻ ነው። ደረስን አንልም። መድረስ አለመድረስ ድርሻችን ነው። ጉዞ ላይ ያለው ሰው ጨረሱ አንልም። ክርስቶስ ዓለምን አድኗል። እኛን በሕይወት ያለን ዘመን በድነት ጎዳና ላይ ያስቀምጦናል። መዝለቅ መጓዝ ይጠይቀናል። ስለዚህ ጉዞአዊ ሂደት እንጂ አንድ ጊዜ የተጨረሰ አይደለም። ከዕለተ ዓርብ ከአቤል እስከ ዓርብ ድረስ የነበሩትን ያዳነ በቤዛነት ካሳ ነው። ከዓርብ በኋላ ደግሞ እስከ ምጽአት ድረስ ያሉትን የሚድኑት በአራያነት ቤዛ ነው። አራያነቱን ካልወሰዱ ብቻውን አያድኑ። መምሰል አለባቸው። ክርስቶስን እንደተጠመቀ መጠመቅ፣ በጎ እንዳደረገ ማድረግ፣ ስጋውን ደሙን ተቀብሎ እንዳሳየን መቀበል፣ መከራ እንደተቀበለ በመከራ ማለፍ ይጠይቀናል። ክርስቶስን መስሎ መሄድ። ስለዚህ በዚያ ሂደት ነው ድነት ያለው ባጭር ሲጠቀለል። ስለዚህ ኦርቶዶክስ ተዋህዶ ማለት ክርስቶስ ነው። ክርስቶስ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ውሁድ ማለት ነው። ተዋህዶም ራሱ ነው፣ ሌላ የለም። ድንግል ማርያምና መግደላዊት ማርያም ምን የሚያገናኛቸው ነገር አለ? ምናልባት የሚያገናኛቸው ማርያም መግደላዊትም ሴት ናት፣ ድንግልም ሴት ናት። ነገር ግን እመቤታችን ድንግል ናት። ይችኛዋ ደግሞ በዚህ ግብር አልነበረችም፣ በንስሐ የመጣች ናት። የሚያገናኛቸው እመቤታችን የአምላክ እናት ናት፣ ሰው ናት። ማርያም መግደላዊትም ሰው ናት። ከዚያ በስተቀር የሚያገናኛቸው የለም። አንድ አይደሉም። በመሳሰለው ሂደት ጥያቄ የሚሆን አይደለም። ክርስቶስ ፍጡርም ፈጣሪም ነው። ይችን በደንብ ለማየት ፈልጌ ነው ዋና ጉዳይ። ክርስቶስ ፍጡርም ፈጣሪም ነው ወይ ነው ጥያቄው። ክርስቶስ እስመ ስመ ክርስቶስ ይትበሃል ለአብ ብዙ ጾታ ንብሎ ፍጡረ በእንተ ተስቢቱ ወይም ንብሎ ፍጡረ በእንተ መለኮቱ። ክርስቶስን ስለ ሰውነቱ ፍጡር እንለዋለን፣ ስለ መለኮቱ ፈጣሪ እንለዋለን ይለናል ሊቁ። ይህንን አንቀጽ ትቤ ጥበብን ሲተረጉም ቅዱስ ኤጲፋንዮስም ይህን ቃል ይናገራል። ይሄ ማለት ነው? መለኮት የስጋን ባህሪ ገንዘብ ሲያደርግ ስጋ ፍጡር ነው። ፍጡር ስጋን ገንዘብ አድርጓልና በተዋሃደው ስጋ ፍጡር ይባላል። ያ ፍጡር ስጋ ደግሞ ፈጣሪነትን ገንዘብ አድርጓልና ፈጣሪ ነው። አምላክ ሰው ነው፣ ሰው አምላክ ነው አንልም። አምላክ ሰው ሆነ፣ ሰው አምላክ ሆነ ግን እንላለን። መሆን ነው። ምናልባት ካልከበደን አንድ ምሳሌ ላንሳላችሁ። አንድ ምሳሌ በዚህ ምስጢር ውስጥ ስጋ ቅድመ ተዋህዶ ሩቅ ቢሲ ነው። ጊዜ ተዋህዶ ኋኝ ነው፣ መሆን ነው። ድረ ተዋህዶ መገለጥ ነው፣ ወይም ደግሞ በስጋና በመለኮት ግብር መነገር ነው። ቅድመ ተዋህዶ የነበረው ስጋ የሚገለጸው በግድ ነው። ያ ስጋ የግድ ይራባል፣ የግድ ይጠማል፣ የግድ ይደክማል። ለምን? ሩቅ ቢሲ ስለሆነ። ጊዜ ተዋህዶ ያ ስጋ ኋኝ ነው። ቃል ስጋ ይሆናል፣ ስጋ ቃል ይሆናል። መሆን ነው። ከጊዜ ተዋህዶ በኋላ ደግሞ ያ ስጋ በመለኮት ያ መለኮት በስጋ መነገር ነው እና በጊዜ ተዋህዶ ልበሉ አክባሪ፣ ከባሪ፣ ክብር አለ። አክባሪ የምንለው አብ ወልድ መንፈስ ቅዱስ ናቸው።
ከባሪ የምንለው ስጋ ነው። ክብር መሆን ግን የቃል ብቻ ነው። ለስጋ ክብር የሆነው ቃል ነው። ስጋን ያከበሩት ሶስቱ ናቸው። የአብ ማክበር በልብነት፣ የመንፈስ ቅዱስ ማክበር በሕይወትነት፣ የቃል ክብር መሆን ግን በቃል ስጋ መሆን ናት። መሆን ቃል ስጋ ሆነ ባለው ስለዚህ መሆን ትባላለች እና ቃል ስጋ ሆነ ብለን ከገለጽን በኋላ ያ ቃል ስጋ ሆኗል፣ ያም ስጋ ቃል ሆኗልና ስጋ ለቃል ሁለተኛ ለሥላሴ አራተኛ አልሆነም። ለቃል ሁለተኛ አልሆነምና አንድ አካል አንድ ባህሪ ነው። ነገር ግን መጠፋፋት የለምና ታቅቦ ነው። ታቅቦ ማለት አለመጠፋፋት። ነፍስም ስጋም ልዩ ናቸው፣ ነገር ግን በተዋህዶ ይገለጻሉ፣ አይጠፋፉም። ባለመጠፋፋት በአንድ አካል በአንድ ባህሪ ይገለጻል። ግን ስጋ መለኮት በተዋህዶ ይነገሩና በታቅቦ ይነገራሉ። በታቅቦ ሲነገር የስጋን ግብር መብላትን፣ መራብን፣ መጠማትን እንደ ሰውነቱ እናገኛለን። በተዋህዶ ሲነገር በመለኮቱ ግብር አምላክነትን፣ አለመራብን፣ አለመጠማትን እናገራለን። እንዲህ ይላል ቅዱስ ጎርጎርዮስ ዘኑሲስ ሃይማኖተ አበው ምዕራፍ 35 ወሶበሪኮ ለዝንቶ ወልዴ እንዘይር ወይጸም ታልቂ ለስጋ ለባይቲቱ። ይሄ ልጅን ሲራብ ሲጠማ ሲደክም ብታየው ለብቻው ለስጋ አትስጥ። ይሄ ልጅን ድዊ ሲፈውስ ሙት ያስነሳ ብታየው ለመለኮቱ ለብቻው አትስጥ። መለኮት በስጋ ገንዘብ፣ ስጋ በመለኮት ገንዘብ ብለህ ተናገር። ስለዚህ ክርስቶስ ማን ነው ካል እንደ ሰውነቱ ፍጡር ስጋን ገንዘብ ያደረገ ነው። እንደ መለኮቱ ያ ስጋ ደግሞ ፈጣሪነት ገንዘቡ ነው። አዋህደን እናገራለን፣ ገንጥለን አንናገርም። እንዲህ ይለናል ቅዱስ ሄሬኔዎስ ዘኤዶም በከመ ይነግራነ መጻሕፍት ከመ ውእቱ ስጋ ከማሁ ያየድአነ ከመ ውእቱ መንፈስ። መጻሕፍት ስጋ እንደሆነ እንደነገሩን መንፈስ እንደሆነም ይነግሩናል። ሰው እንደሆነ እንደነገሩን አምላክ እንደሆነም ይነግሩናል። ቦ ዘይቤላ መጻሕፍት በእንተ ትስብእቱ ቅዱስ ቄርሎስ ዘእስክንድርያ። መጻሕፍት አንድ ጊዜ የሰውነቱን ነገር ይናገራሉ፣ አንድ ጊዜ የመለኮቱን ነገር ይናገራሉ። ወቦ ዘይቤላ መጻሕፍት በእንተ ትስብእቱ የተመለኮቱ አዋህደውም ስለ መለኮቱ ስለ ትስብእቱ ይናገራሉ። ግልጽ እንዲሆንልን እንዲህ ማለት ነው። ሰው ባይሆን ፍጡር ስጋን ገንዘብ ባያደርግ ምራቁን እንትፍሎ በዓይነ ስውሩ ላይ መቀባት አይችልም። ሰው ባይሆን መለኮት ምራቅ የለውም። አምላክ ባይሆንም ምራቁ ማዳን አይችልም። ስለዚህ ያ ምራቅ የመለኮትም የትስብእትም ነው። ግልጽ ነው ሐሳቤ። ሰው ባይሆን ወደ ቃና ዘገሊላ መጠራት አይችልም። አምላክ ባይሆን ደግሞ ውሃውን የወይን ጠጅ ማድረግ አይችልም። ሰው ባይሆን በዮርዳኖስ መጠመቅ አይችልም። አምላክ ባይሆን ደግሞ አብ የምወደው ልጅ ይሄ ነው ማለት አይችልም። ሰው ባይሆን መሰቀል አይችልም። አምላክ ባይሆን ደግሞ አያድንም። ሰው ባይሆን የሕይወት እንጀራ ነኝ አይልም። አምላክ ባይሆን ደግሞ አይመገብም፣ ሕይወት አይሆንም። የሚበላ እንደ ሰውነቱ አዳኝነት እንደ መለኮቱ ነው። አንዱ አካል አንዱ ባህሪ ነው። ስለዚህ በገንዘብ ባደረገው ትስብእት ፍጡር ባህሪን ገንዘብ አድርጓል። በተዋሃደው ቃል ያ ስጋ በመለኮት ግብር ይገለጻል። እንዛሉ ወሰጽነሙ ያንሶሱ በክነፈ ነፋስ ወይሰግሎቱ መላእክት። በእናቱ እቅፍ አለ፣ በኪሩቤል ጀርባ ላይም ይመላለሳል ብሎ እንደነገረን ማለት ነው። ላለው ይጨመርለታል ይላል። ለምን ይጨመርለታል ይመስለኛል። እንግዲህ ነግዶ የከሰረ ሰው የተናገረው ይመስላል። እንግዲህ አንዳንዱ ላለው ይጨመርለታል ማለት ምን ማለት ነው? ትናንት ተነግሮናል አይደለ? ትናንት ተነግሮልናል። ንባቡን ለያዘ ትርጓሜ ይሰጠዋል፣ ትርጓሜውን ለያዘ ምስጢር ይሰጠዋል፣ ምስጢሩን ለያዘ ተግባሩ ይሰጠዋል፣ ተግባሩን ለያዘ ጸጋ ይጨመርለታል፣ ጸጋው ለተጨመረለት መንግሥተ ሰማያት ይጨመርለታል ማለት ነው። ትናንት ተነግሮናል። ድንግልናን ለያዘ ንጽህና ይሰጠዋል፣ ንጽህናን ለያዘ የነፍስ ይሰጠዋል፣ የነፍሱን ለያዘ ውህደት ይሰጠዋል። እስመ ለዘቦ ይብዎ ሃይማኖት ለያዘ ክብር ይሰጠዋል፣ ክብሩን ላገኘ ደግሞ የበለጠ የክብር ክብር ይሰጠዋል ነው። ከሌለውማ የለውም። አንድ ናት ያለችው። አንዷን ሃይማኖት ላጣ
በሃይማኖት የሚገኘው ክብር ራሱ ይወሰድበታል ማለት ነው። ላለው ይሰጠዋል ያለው ይሄ ነው። አዳም በገነት ሃይማኖት ነበረው፣ ልጅነት ተጨመረው፣ በልጅነቱ አደገ፣ ሲያጣው ተወሰደበት። እንደዚያ ነው ላለው ይሰጠዋል ማለት ነው። ጸበል ለመጠመቅ እጣ ፈንታችን ካልሆነ አንድንም የሚባለው ለምንድን ነው? ሁሉስ የእግዚአብሔር አይደለም ወይ የሚል ነው። እጣ ፈንታ ምንድን ነው? እጣ ፈንታ ምንድን ነው? ይሄ ንግግር ኑፋቄ ነው። እጣ ፈንታ ማለት እድል ፈንታ፣ ጽዋ ተርታ፣ የ40 ቀን እድል ምናምን የሚባል ኦርቶዶክሳዊ ትምህርት አይደለም። እጣ ፈንታ የሚባል እኛ ማለት ነፃ ፈቃድ ነው ያለን። ነፃ ፈቃድ ነፃ ፈቃድ ማለት ወደን ፈቅደን ወደ ወደድነው የምንሰድበት ነው። እግዚአብሔር በነፃ ፈቃዳችን ውስጥ ምንድነው ካል እግዚአብሔር ሁሉን አዋቂ ነው። ምርጫችንን ያውቃል፣ ግን አይወስንብንም። እግዚአብሔር ሁሉን እያወቀ ለምን እንዲያደርጋል ካል ታዲያ እግዚአብሔር ሆኖ ላያውቅልን ኑሯል ወይ ነው ጥያቄ። ምኑን እግዚአብሔር ሆኖ ካላወቀ? ምኑን እግዚአብሔር ሆኖ ካላወቀ? ምኑን እግዚአብሔር ሆኖ ከወሰነስ? ምኑን ቸር ሆኖ? እጣ ፈንታ ከወሰነልን መጽሐፍ አይሰራም። መጽሐፍ አይሰራም። እግዚአብሔር እኩሌቶቹን ጻድቃን እኩሌቶቹን ኃጥአን አድርጎ ከፈጠረ ጽድቅም ብንሰራ ኃጢአትም ብንሰራ ተጠያቂው እግዚአብሔር ነው። ታዲያ እናንተ ሸክማችሁ የከበደ ነው ወደ እኔ ቢለን እግዚአብሔር ስህተተኛና ወይም አጭበርባሪ እናደርገዋለን። ሎቱ ስብሐት። እጣ ፈንታ ማለት ወደን ፈቅደን እኛ ምን ሄድበት ነው። ክፉና በጎን ጽድቅና ኃጢአትን የመለየት የልቡና ሐሳብ ነፃ ፈቃድ ነው ማለት ነው። ታዲያ በጸበሉ እኩሌቶቹ እንዲድኑ እኩሌቶቹ እንዳይድኑ ለምን ያደርጋል ነው። ትናንት ዓርብ ዕለት ከነበራችሁ ይህን ትምህርት ተምረናል። በነገራችን ላይ ጸበል መጠመቅ መፈወስ መዳንም ሆነ አለመዳን ግዴታ አይደለም። የቤተ ክርስቲያናችን ትምህርትም አይደለም። በጸበል ተጠምቆ ከዳንም ሰየው፣ ካልዳንም ሰየው። የኛ ጉዳያችን በልጅነት ጥምቀት ተጠምቆ ልደትን ልጅነትን ጸጋን እንዲያገኝ እንጂ ከደዌ እንዲፈወስ ስብከት የለንም። የግዴታችን ስብከት አይደለም። ስለዚህ የጥያቄ ማዕከል ሆኖ አይቀርብም። የሚድኑ ካሉ ሃይማኖተ ደካማ ናቸው። በነገራችን ላይ ከሚክድ ከሚጠፋ ብሎ አንዳንዱን ያድነዋል፣ አንዳንዱን ይጠቀምበት ብሎ በዚያው በደዌ ያጸነዋል። አልዳንም ማለት እግዚአብሔር የበለጠ በዚያው እንድንጠራ አድርጎናል ማለት ነው። በደንብ ከፍ እንድናደርጉ ዝገታችን ሊያስወግድልን ነው። ይሄ ራሱ ፈውስ እንጂ ድነት አይደለም። አያይዞ ባለፈውም ያለውን በደንብ አጠቃሎ ለማውራት ይሆነናል። የአጥማቂዎች ቡድን የዚህ የመንፈስ ተከታይ አጀብጃቢ እዚያም ረጋጭ አንዴ በሚካኤል በምናምን ሰራው ያዘው ጣለው በሚለው የሰይጣን መንፈስ ትብትብ የወደቀ ሰው ይሄን ይጠናወተዋል። በተለይ ኦርቶዶክሳውያን ወጣቶች በሚዲያው ዓለም በምኑ ዓለም የዚህ መንፈስ ተለባ ሆነን እንታያለን። የኛ ጉዳይ አንድ ኦርቶዶክሳዊ ሰው ንስሐ እንዲገባና እንዲቆርብ ማድረግ እንጂ የግድ ተጠምቀ ጸበል ዳን ጥያቄያችን ትምህርታችን አይደለም። ከዳንም ሰየው ካልዳንም ሰየው። ቤተክርስቲያን ትምህርቷ ይሄ ነው። አንዳንድ ጊዜ ግብሩ ተለወጠና አንዳንድ ቦታም ደግሞ የገንዘብ ማስገኛ መንገድ ሆነና እንዲያው በዚህ አይነት ጸበል ግዴታ ሆነ። ግዴታችን አይደለም። የኛ ግዴታችን ማጥመቅ ማቆራብ ነው። መፈወስ ግዴታ አይደለም። ይሄ ማለት አይፈወስ እያልሁኝ አይደለም። መጽሐፍ ቅዱስ ፈውስንም አሳይቶናል ክርስቶስ። ታምር ማድረግ መፈወስም ሆነ መፈወስ የጽድቅ ምልክት አይደለም። እስመ ገቢረ ተአምራት ወመንከራት ይክል ያድንም ኩነኔ ገሃነም። ዮሐንስ አፈወርቅ ድዊ መፈወስ ሙት ማስነሳት ከገሃነመ እሳት አያድንም ይላል። አያድንም። ከገሃነመ እሳት የሚያድነው በሕጉ በሥርዓቱ በስጋው በደሙ በምስጢራት መኖር ነው። በዚህ ምስጢር ውስጥ ማለፍ ነው። ስለዚህ አንዳንዶች ሚድኑ አንዳንዶች ማይድኑ ለምንድን ነው ካል እጣ ፈንታም ይባል አይደለም። ሃይማኖቱ እንዲቀጥል ድካሙ እንዲበረታ ለደከሙ ሰዎች ምልክት የሚያደርጉት አባቶቻችን የሚፈውሱት የደከማቸው እንዲበረቱ እንጂ ብርታት ላላቸው በደዌ ጽና ብለው ነው የሚያሰናበቱት። ለምን? ደዌ ዘሴት ደዌ ዘንጽ ደዌ ዘኃጢአት አለ። የኃጢአት ደዌ እንደ ሄሮድስ ነው። የእሴት ደዌ እንደ ኢዮብ ነው። ደዌ አለበት
ግን ዋጋ አግኝቶበታል። የንጽህና ደዌ እንደ ጢሞቴዎስ ነው። ስለ ንጽህና ደዌ ይሰጣል። በዚያ ደዌ ውስጥ ዋጋ ማግኘት እንጂ መሰቀቅ አይደለም። ካልፈወሰኝ አልዳነውም አይባልም። እንዲህ ከተባለ ሶስት ጥቅስ ላስታውሳችሁ በደንብ ባለፈውም ተነግሯል እንድታስታውሱት። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ቅዱስ ጳውሎስ ምን ያደርጋል? በልብሱ ጥላ ድውያንን ይፈውሳል። በልብሱ ጫፍ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ቅዱስ ጳውሎስ ምን ይላል? ደዌ ነበረኝ፣ ሰውነቴን የሚቀጠቅጥ ራሴን ጎኔን የሚወጋ ራሴን የሚቀጠቅጥ ደዌ ተሰጠኝ። ጌታዬን መላልሼ ለመንሁት። ወኃይልሰ በደዌ ያልቅ፣ ኃይለ ሥጋ በደዌ ያልቃል። ደዌውን ካነሳው ጸጋውን ያነሳብሃለሁ ይላል። ስለዚህ ተወው ይቅርብኛልና አብሮ ኖረ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ጢሞቴዎስ ህዳጠ ወይነ ተወስብ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ፣ ስለ ልብህ ደዌ ስለ ዘወትሩ ጥቂት ውሃ ጠጣ አለው እንጂ ሌሎችን በልብስ ጫፍ እንደፈወስ መጥቻ አድንሃለሁ አላለውም። ስለዚህ ጢሞቴዎስ የተኮነነ ነው ማለት ነው ስላልዳነ። ጳውሎስ የተኮነነ ነው ማለት ነው ስላልተፈወሰ። ጴጥሮስ በጥላው ብዙን ይፈውሳል። የሐዋርያት ሥራ ምዕራፍ 5 ወኮነ ድውየ ሥጋ ይለዋል። ጴጥሮስን ድውየ ሥጋ ነበረ ይለዋል። ድውይ ቅጥቁጥ ነበረ በደዌ እና ጴጥሮስ ሊቀ ሐዋርያት መንግሥተ ሰማያት አልገባም ማለት ነው። ይሄ ተራ ትምህርት አንጠይቅ። እንደገና ተመልሰን ወተት ጋቱኝ አንበል። ዳቦ መጎርደም ጥሬ መቆርጠም እንልመድ። እንደው እዚህ ላይ ታች ማየት አይጠይቀንም። በፀጉር ማስያጃ ምናምን ወይም ደግሞ ይደበቃል፣ በቅባት ይደበቃል ይባላል። ይህ ጥያቄ ሆኖብኛል ይላል ማን? ሰይጣን። አዎ ይደበቃል። ጥሩ አምጥተሽዋል። ለምን? ሰይጣን በፈለግነው ቦታ ላይ ያድራል። እንዴት? ለዝና ለውበት ራስን ጣዖት ለማድረግ በምንጥረው ጥረት የሰይጣን ማደሪያ ልንሆን እንችላለን። በምናደርገው ጥረት ብዙ ታውቃላችሁ አይደለ? በዚህ በሜካፕ ዓለም ተሞክሮ አንዲት ሴት ለውበት ሙሉ ውበት ለመውሰድ 9 ሰዓት ይወስድባታል። ባጭሩ 9 ሰዓት መተኮሱ፣ መቀጠሉ፣ መቀንደቡ፣ መቀባባቱ ምን ማለቱ ከዚህ የበለጠ ጣዖት ስለሌለ አዎ ያድራል። እሺ ከዚህ የበለጠ ጣዖት ስለማይኖር 9 ሰዓት ጊዜን የሚያጠፉበት አይምሮን የሚያናወዙበት የመልክ የውበት ጣዖት ስለሆነ ከዚያ በኋላ ወጥተን የሚያደንቀን ካጣን እንበሳጫለን አይደለ? ከዚያ ወጥተን ስንጓዝ አድናቂሽ ነሽ አመሰግናለሁ እያል ጣዖት ስለፈጠርን ያድራል። በገዛ እጃችን በምን ስበው የሙት መንፈስ እየቀጠል ታዲያ እንዴት ያድር? ሰዎች ይሞታሉ፣ ጸጉራቸውን ይላጫሉ፣ ለኛ ሀገር ይጥላሉ። የኛ ሴቶች እየገዙ እንዋባለን ይላሉ። የጸጉር ቅጠላ ማለት ነው። ታዲያ እንዴት ያድር? ጭንቀት በተፈጥሮ ሰውነት መገለጽ ሲያቅተን እንደዚያ እንሆናለን። አረጋዊ መንፈስ ማን ነው? ፊልክስዩስ ምን የሚለው ቃል አለ? ሰይጣነ ዝሙት በፈለገው ቦታ ያድራል። በውበት በዝና በተለያየ መደነቅ ያድራል። ስለዚህ ለመደነቅ ለመዋብ ስንጨነቅ በተጨነቅንበት የሰይጣን ማደሪያ ልንሆን እንችላለን። ራሳችን መጠን አድርጎ ማድረግ ነው። ለዚህ ነው ሕንፃ መነኮሳት ሃይማኖተ አበው የሚያስመካ ልብስም አትልበስ እንደ ሰው ሁን ብሎ የሚነግረን። ለመለየት ስንል ሰይጣን ማደሪያ ሊያደርገን ይችላል። ይሄ ጥያቄ ሊሆን አይገባም። ራሳችን የፈጠርነው መኩነስነስ ነው። እንግዲህ የመሳሰሉ ጥያቄዎች ነው ያሉት። ሌላ አንድ ጥያቄ ልጨምርና ይብቃኝ ይመስለኛል። በዚህ ዘመን መንፈሳዊ ስራ መንፈሳዊ ህይወት ለመኖር እንዴት ይቻላል የሚል ነው። እንዴት አይቻልም ነው ጥያቄ። ለምን ከተባለ መንፈሳዊ ለመሆን ምንድነው የሚከብደው? ኃጢአት ካለ መናዘዝ ነው፣ ቀላል ነው። ቀጥሎ ስጋ ወደሙ መቀበል ነው፣ ከዚያ መኖር ነው። እየኖርን ስንሄድ ደግሞ የሚጋፉንን ኦርቶዶክስ ስንሆን ልዩ ነንና እንደ ክርስቶስ መኖር ስንጀምር የሰማዕትነት ምስጢር እናዳብራለን፣ እንኖራለን።
ክርስትና ዮሐንስ አፈወርቅ ክርስትና ከብዷል ወይስ ቀሏል ይልና ጥያቄ ይጠይቃል። ከከበደ ሰማዕታት እንዴት ኖሩት? የተኖረበት ህይወት እንዴት ከባድ ይሆናል? ከቀለለም ክርስትናው እንዴት ተረድተነዋል? እምናከብደው እኛ ነን፣ እምናቀለው እኛ ነን። በጣም ራሳችን ስንክብና ጊዜ ስናጣ ገንዘብ ወዳድ ሆነን እግዚአብሔርን ስንዘነጋው የከበደ ይመስለናል። ቅርብ ስለሆነ ደግሞ ቀላል ነው። ክርስትና ሁለት ህግ አለው። ሸክማቸው የከበደ ኑ ወደ እኔ ኑ ሥጋዬን ብሉ ነው። እነዚህ ቀላል ህጎች ነው የተሰጡት። ሌላው ከባድ የሚመስለን ውጥንቅጥ የሚመስለን የራሳችን ህሊና ነው። ዘመኑንም የምናከፋው እኛ ነን። ዘመን ራሳችንን ስንከፋ ይከፋል፣ ስንመለስ ይመለሳል። እንደ ክርስትና ግን ዓለም ላይ ያለው ነባራዊ ሐቁን ከፍ ብለን መታየትና መኖር ከቻል በደንብ እንድንጸድቅ የሚያደርገን እንጂ እንድንጠፋ የሚያደርገን አይደለም። ሁሌ እያማረርን አይቻልም፣ ዘመኑ ክፉ ነው፣ አይሆንም እያልን የምንሄደው አለ። ዘመኑ ምንም ችግር የለበትም። ምንም ሃይማኖት ካዱ፣ ለጣዖት ስገዱ አልተባልንም። ለስላሳ ኑፋቄ ያለ ሴኩላሪዝም ያንን እኛ ክርስቲያኖች በህይወት ከገለጽ ነው ሌሎችን እንስባለን እንጂ አንሸነፍም። የራሳችን ስንፍና ወይም ደግሞ በማሳበብ ውስጥ የምናመላልሰው ሐሳብ እንጂ ክርስትና ከባድ የሚሆን አይደለም። ሐሳቡ ረዘም ያለ ጉዳይ ነው። ንስሐ ለመግባት ግዴታ ንስሐ አባት መያዝ አለበት። ለምን? እኔ ለምሳሌ መጀመሪያ ንስሐ ገብቼ በድጋሚ ንስሐ ስፈልግ አባቴን በማፈር ትቸው ቁጭ ብዬ ተቀምጫለሁ ወይም ተጨንቄያለሁ የሚል ነው። ንስሐ 4 ደረጃዎች አሉት። አንደኛ ንስሐ ማለት መጸጸት፣ ኃጢአትን መጥላት ነው። ፈጽሞ መጥላት ነው። እስመናሁ በኃጢአት ተጸነስኩ፣ እንደ ዳዊት በኃጢአት ተጸነስኩኝ፣ ኃጢአቴ በፊቴ ናት ማለት ነው። መጸጸት ነው። ሁለተኛ ራስን መክሰስ ስንከሰውም ራሳችን ከሳሽ፣ ራሳችን ተከሳሽ፣ ራሳችን ምስክር መሆን ነው። ሁለተኛው ከሳሽ ተከሳሽ ምስክር እኛ ነን። አይቻለሁ እኔ ነኝ ያደረኩት ማለት ነው። ሶስተኛ ካህኑን ዳኛ ማድረግ ነው። በዳኛ ፊት ቆመን ነው ራሳችን የምናሳጣ አድርጌዋለሁ ብለን። አራተኛ ቀኖና መቀበል ነው። ከዳኛው ቀኖና ተቀብለን ቅጣት መውሰድ ነው። ከዚያ በኋላ ፍትሐት ዘወልድ አስደግመን ሥጋ ወደሙ ተቀብለን እንዳንመለሱ ነው። በዚያው መቀጠል ነው። ታዲያ ትልቁ ጉዳይ ኃጢአትን ጠልቶ የካህኑ ፊት እየገረፈን እያሰራን እያስደነገጠን ፊቱ ላይ ቁመን ስንዝናዘዝ ነው እንጂ በደንብ ኃጢአትን ምን ጠላት። ሂድ ራስን ለካህኑ አሳይ እንዳለ እያሳየን እንንጠላት ነው እንጂ እንድንርቃት አይደለም። ማለት ርቀን ሸሽተን በምንለው አይደለም። ስለዚህ ንስሐ ካህኑም ቢሆን እለት እለት ኦሆ በልጎ ለዘይጼዋኩም ሰማይ ዘስፋት ደውዩ እጆቹን ዘርግቶ በሰማያት ሆኖ የሚጠራችሁን እሺ በጀ በሉት፣ እምቢ አትበሉት። በዚህ ያለ ባለ መድኃኒት የዛገውን ብረት ብዙ ነገር ቀምሞ ዝገቱ እንደሚያስወግድለት ካህኑም የነፍሳችን መድኃኒት በንስሐ የሚያስወግድልን ነውና አትራቁት። ይታስተአጽብ ተግሳጾ ለካህን ጎርጎርዮስ ዘኑሲስ የካህኑን ተግሳጽ አትሰቀቅ። ከክርስቶስ ፊት በደለኛ ሆኖ ከመቆም በካህኑ ፊት በመሬት ላይ ማፈር ይሻላል ነው ያለው። ስለዚህ በፊቱ ሲገርፈን ነው የሚተወን። ያለዚያማ ውስጥ ለውስጥ አሁንም መጥላት አንችልም። ቢያንስ የካህኑን ፊት አፍረን እንኳን ኃጢአትን እንድንጠላት ነው። ያለዚያ አይሆንም። ንስሐ በዚያ መልኩ ነው የሚከናወነው። ጸሎት ለመጸለይ በጣም ብዙ አይነት ሐሳብ ይረብሸኛል። ምን ላድርግ ሐሳቤን መሰብሰብ እችላለሁን የሚል ነው። ጸሎት መጸለይ ለማንኛውም ይህንን በአጭር ሐሳብ ልናገረው። ዝርዝር ሰፊ ስለሆነ ስርዓተ ጸሎት በአጭር ሐሳብ እኛ የምንችለውን ያህል እንጸልይ። ልቡናችን የሆነ ቀን ይሰበሰባል። ባይሰበስብ እንኳን ዝም ብለን እንጸልይ። ለምን? መጽሐፋዊ እንዲህ ይለናል፣ አይነ ስውር ዱላ ይዞ ዝም ብሎ ያውጀምጅም። ጅብ፣ አውሬ፣ ውሻ የሚያየው ብትር ማውጀምጀሙን ብቻ ነው።
ሰይጣንም የሚመለከተው ጸሎት ማድረግህን ነው። በቃ የልብህን አያውቅም። ሞክር። ልብ መሰብሰብ አንድ በደንብ ልቡ ከተሰበሰበማ በቅቷል። በደንብ ወደ ሌላ ጣዕም ሂዷል። ስለማይሆን እኛ ጉዳያችን አለማቋረጥ ግብር አለብኝ ብለን አለማቋረጥ መመላለስ፣ ማኘክ፣ ማውጣት፣ ማውረድ፣ ማመላለስ፣ ማመስኳት ነው ያለብን። ድርሻችን እሱ ነው። ከዚያ በኋላ በዚያ ዋጋን መስጠት የእግዚአብሔር ነው ለማለት ነው። ክርስትና ስንማረው ቀላል የሚመስል ደስ የሚል ሲሰሩት ግን በፍጹም ከባድ ነው። ምን እናድርግ የሚል ነው። ምን እናድርግ? ክርስቲያን እንሆን፣ ክርስቶስ እንመልከት፣ በክርስትና ያለፉትንም እንይ። በእኛ ብቻ የተጀመረ አይምሰለን። ዓለምን ከሞት በኋላ ያለ ህይወትንና ጥቂቷን እድሜ እንይ። በዚህ ዘመን አንድ የሚያሳዝነኝ ነገር እንገራችሁ። የሚያስደስትና የሚያሳዝን ነገር ገነት የለችም፣ በሰማይ የለም፣ ፈርሰን በስብሰን እንቀራለን፣ ገነት መሬት ናት፣ ስለዚህ ህይወት መሬት ብቻ ናት የሚሉ ሰዎች መሬት አለመቻቸው ብላ ተጨንቀው ተፈናቅለው ምን ብለው ሲኖሩ አያሳዝኑ? እኛ ግን አንጨነቅም። ይሄኛውን ብንተው ሌላ እናያለን። ስለዚህ በሌላ ዓለም እንዳለ እንመለከታለን። ተስፋ የሚያስቆርጠው በሰማይ የሌለው ሰው ነው። ሰማያዊ ተስፋ ያለው ሰው ስለምንም አይጨነቅም። የሚጨነቀው ለዚያኛ ነው። አያስብም ማለት አይደለም። አያስብም ማለት አስበን አውጥተን አውርደን እንሰራለን፣ ግን የመጨረሻ ስላልሆነ ይሄኛውን ዓለም የመጨረሻ እናደርገውምና ቀቢጸ ተስፋ ያገኘንም። የክርስትና ትልቁ ሀብት ሰማያዊ ተስፋው ነው። ስለዚህ ክርስትና ከባድ አድርገን አንስለውም። ያኛውን ሰፊውን ዓለም ስናይ ይሄኛው ኢምንት ይሆናል። ከክብር ጋራ የአሁኑን ክብር ስናነጻጽረው ኢምንት ሆኖ ስለምናገኝ ዓለምን በዓለም ለውጦ ማየት ነው። ይበቃናል። ለክብረ ቅዱሳን በከመ ይቤ ለክብረ ቅዱሳን እምግብፅ ይጼውኦ ለወልድኪ አቡራማዊ አቡ እምግብፅ ይጼውኦ ለወልድኪ አቡራማዊ አቡ ክበበ ጌራ ወርቅ ክበበ ጌራ ወርቅ ጽሩይ እምንቆ ባህርይ ክበበ ጌራ ወርቅ ክበበ ጌራ ወርቅ ጽሩይ እምንቆ
ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ። ይቆየን።